ጌታ ኢየሱስ ክርስቶስ አንድ ጊዜ በሰራው ስራ እንግዲህ የሰው ልጆች ሁሉ መዳን የሚችሉበት ወደ እግዚአብሔር ወደ ክብሩ ልጅ መንግስት መፍለስ የሚችሉ ከሆነ ለምሳሌ ሌሎች አካላት ያማልዳሉ ብለህ የምታስተምርበት እንደ ግለሰብ አንተ ግራውንድ ምን ላይ ነው? ይሄ አሁን ርዕስ አይደለም። አክቹዋሊ ግን ለምሳሌ እርሶ ለሌላኛው ሰው ይጸልያሉ፣ ይማልዳሉ? አዎ በደንብ ግን የኢየሱስ ክርስቶስ ምልጃና የኔ ምልጃ ፈጽሞ ሰማይና ምድር ያክል የተራራቀ ነው። የእመቤታችን ምልጃም ልክ እንደዚሁ ነው። ፈጽሞ ከክርስቶስ የማስታረቅ ስራ ጋር የሰማይና የምድር ያህል የተራራቀ ነው። የክርስቶስ የማስታረቅ ስራው በእግዚአብሔርና በሰው መካከል ያለ መካከለኛ አንድ ብቸኛ መካከለኛ ሆኖ የሰራው ስራ ነው። ይህም በቤዛነቱ በኩል በደሙ በኩል ያደረገው አየህ፣ እኛን ከእግዚአብሔር ጋር ሲያስታርቀን ጌታችን ኢየሱስ እንደው ብትታረቃቸው ብሎ የመማፀን የመለመን ጉዳይ ብቻ ሳይሆን ይልቁንም ደም አፍስሶ በቤዛነት በኩል ክፍያውን ከፍሎ ስለ ሁላችን ራንሰም ወይም ክፍያ ቤዛ ሆኖ የፈጸመው ነው። እዛው በመጀመሪያ የጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ እንደተናገረው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ የሚልና ራሱንም ስለ ሁሉ ቤዛ ሰጠ ይላል። ራሱን ስለማን? ስለ ሁሉ ምን ሰጠ? ቤዛ። ቤዛ የሚለውን ራንሰም ነው የሚለው እንግሊዝኛው፣ ክፍያ ማለት ነው። ስለዛ እንዲህ አድርጎ ደምን ከፍሎ ነው ያስታረቀን ጌታችን። ስለዛ ክፍያ ሆኖ ቀርቦ ወደ እመቤታችን ስትሄድ እመቤታችን ወይም ሌሎች ቅዱሳን ነው ቅዱስ ጳውሎስን ብትወስደው እኛ ጳውሎስን ብዙ ጊዜ ስለምንጠይቀው ቅዳሴያችን ላይም ጳውሎስ ይማልዳል ብለን ብንናገር ጳውሎስ በተአምር ስለኛ እንደው ራሱን ክፍያ አድርጎ አቅርቦ የሚያስታርቅ ሆኖ በፍጹም አይደለም። ይልቁንም በእናንተው ቤተ እምነት አንተ ለሌላኛው እንደምትጸልየው ጳውሎስ ለሌላኛው ሊጸልይ ይችላል። በቤተ ክርስቲያን ውስጥ ከመሆናችን አንጻር አንደኛው ብልት ሌላኛው ብልት ሊጸልይ ስለሚችል ምንም እንኳን በስጋ ከኛ ጋር ባይኖሩም አየህ ከጌታ ጋር ግን ይኖራሉ። ያቺ ትሪምፋንት የሆነችው ድል የነሳችው ቤተክርስቲያን በሰማይ ያለችው እርሷ ለእኛ አሁን እኛ ሚሊተንት ለሆነችው ቸርች አሁን እኛ እዚህ እንግዲህ አሁን ከዚህ አንጻር ለመክፈል ያህል ማለት ነው እኛ በውጊያ ላይ ያለነው በሩጫ ላይ ያለነውን በጸሎታቸው ያግዙናል፣ ይረዱናል። ስለዚህ አንዳችን ከአንዳችን ጋር ያለ መተሳሰብ እንጂ እንደ ክርስቶስ ያለ አይደለም። አሁን እርሱ አንተን ስጠይቀህ ይቅርታ ነው እርሱ ማለት ካለብኝ እርሱን ስጠይቁት ምን አሉ? አይ እንደው እኔ የማልደው ምልጃና የክርስቶስማ የሰማይና የምድር ልዩነት አለው እንዳሉ እኔም እንደዛ ነው። የጳውሎስና የክርስቶስን በተአምር አንድ ላደርግ አልችልም። ይህ ስራም የሚሰራው ደግሞ የጳውሎስ ስራም በክርስቶስ አምነው በክርስቶስ የማስታረቅ ስራ ተጠቅመው ወደ እግዚአብሔር መንግስት ላይ ለፈለሱ ሰዎች የሚጠቅም ይሆናል። እሺ በጣም ጥሩ። አሁንም እያመሰገንኩኝ ማለት ነው። ለምሳሌ ጌታ ኢየሱስ ክርስቶስ እኔን አድነውኛል ስል ማንም ያላደረገውን ኢቭን ሚካኤል፣ ኢቭን ገብርኤል፣ ኢቭን ጳውሎስ፣ ጴጥሮስ፣ ሌሎችም በህይወት ያሉ በህይወት የሌሉ ሊያደርጉ የማይችሉትን ነገር ለእኔ አድርጎልኛል። ከዚህ የተነሳ እኔ ድኛለሁ፣ ስሜ በህይወት መጽሐፍ ላይ ተጽፏል ብዬ በዚህ ኮንፊደንስ ነው የኢየሱስ ክርስቶስን ማዳን የሚገልጸው። ኦኬ እንደሱ ከሆነ ለምሳሌ ሐዋርያ ጳውሎስ በህይወት አንድ ይቅርታ፣ አሁን ይህንን እንግዲህ ድኛለሁ ምናምን ማለት ይቻላል፣ ግን ድነዋል አልዳኑም የሚለው ግን ሌላ ደስ ነው። ባይዚ አሁን ሳወራሁት ከእርሱ ጋር ድነናል አልዳንም የምርም የሚለው ምናልባት እሱ ዲስከሽን ሊያስፈልገው ይችላል። ለምሳሌ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። የምርም ወደ ፍቅሩ ልጅ መንግስት ፈልሰዋል። የፍቅሩ ልጅ መንግስት የተባለችው ቤተክርስቲያን ናት። እዛው ጋር ወደ ፍቅሩ ልጅ መንግስት አፈለሰን ብሎ ከተናገረ በኋላ ስለ ክርስቶስ ምንነት ሲናገርና እዛው ጋር እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ስለዛ መንግስቱ ቤተክርስቲያን ናት። በዚች በመንግስት ውስጥ ደግሞ ኢየሱስ ራስ ነው፣ ለቤተክርስቲያን ራስ የሆኑ ዘንድ ሰጠው ይላል ኤፌሶን ምዕራፍ 1 አይደል? ሰው በቤተክርስቲያን ውስጥ አሉ ወይ? በኢየሱስ ቤተክርስቲያን ውስጥ ቤተክርስቲያን ህብረት ናት፣ ጉባኤ ናት። እንደሚታወቀው እዛ ጉባኤ ውስጥ አሉ ወይ? ከሌሉ ድህነት አይሆኑም። ስለዛ ድህነት እንዲሆኑለት ነሰሰሪ በኢየሱስ ቤተክርስቲያን ውስጥ መተው መጨመር አለበት። በዚህ ቤተክርስቲያን ውስጥ ተጠምቀው መጨመር አለበት። ካልተጨመሩ ግን ምናልባትም ከዚህ ቤተክርስቲያን ውጭ ያሉ የተለያዩ ቤተክርስቲያን የመሰሉ ግሩፖች ውስጥ ካሉ ግን ድህነቱ በጣም ጥያቄ ምልክት ውስጥ ይሆናል ማለት ነው። ስለዚህ ይሄ ታሳቢ መደረግ አለበት። ምናልባት አሁን የኢየሱስ ክርስቶስ ምልጃ የሚለው ጽንሰ ሀሳብ ጥያቄ ካሉት ርዕሱ ሽፍት መደረግ ስለሌለበት ይህንን ጽንሰ ሀሳብ ሌላ ጊዜ እንሄድበታለን። የክርስቶስ ምልጃ ላይ ጥያቄ ካሉት ፕሊዝ አንድ ደቂቃ ከሰጠኝ። በጣም የተወደድክ ወንድማችን አኬ፣ በጣም የተወደድክ ለምሳሌ የጌታ የኢየሱስ ክርስቶስ በስጋ ኢየሱስ ክርስቶስን የወለደች ቅድስት ድንግል ማርያም ታማልዳለች ስትል ከእግዚአብሔር ከአምላክ ጋር ታስታርቀናለች ብለህ ስትል
ምን ማለት እንደሆነ እስቲ መጽሐፍ ቅዱሳዊ የሆነ ግራውንድ ያለውን ነገር ንገረኝ። በአጭሩ አሁን ቅድም እንደነገርኩት አንዳችን ለሌላችን ልክ እንደምንጸልየው ያለ ማለት ነው። ለምሳሌ ቅዱስ እስጢፋኖስ ለሚወግሩት ሰዎች ጸለየ። ምን ብሎ ጸለየ? ኃጢአታቸውን አትቁጠርባቸው ብሎ ኃጢአታቸውን አትቁጠርባቸው ብሎ። እመቤታችን እንደው የአክሊልን ኃጢአት አትቁጠርበት ብላ ልጸልይ ትችላለች። እስጢፋኖስ ይችላል፣ እመቤታችን አትችልም የሚባል ነገር መቼስ ሊኖር አይችልም አይደለ? ሰው ልክ እንደዛ ማለት ነው። በኃጢአታችን አንዳችን ለአንዳችን ልንጸልይ ይገባል። እና እኔ ለራሴ ኃጢአቴን ይቅር በለኝ ብዬ ጸልዬ ለሌላኛው ወንድሜ ግን ኖ ኃጢአቱን ይቅር በለው ብዬ መጸለይ አልችልም ማለት ግን አይደለም። ለራሴ የምጸልየውን ለሌሎችም መጸለይ ይችላል። የእግዚአብሔር ፈቃዱ ከሆነ የዛ ሰው ኃጢአት ይቅር ሊባል ይችላል እና ያም ሰው ደግሞ በንስሐ የሚመለስ ከሆነ ማለት ነው። ስለዛ የእመቤታችን ጸሎት ልክ እንደዛ ያለ ነው። አንዳችን ለሌላችን እንደምንጸልይ ያለ ልዩነቱ ምንድነው? የእመቤታችን ፓወርፉል ነው ወይም ኃያል ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል ኤልያስ እንደኛው ሰው ነበረ ብሎ እንደውም ከራሱ ጋር ያነጻጽራል። እኔም እንደ ኤልያስ ነኝ አልሰማም ምናምን አይልም። ግን ኤልያስ እንደኛው ሰው ነበረ ብሎ ኤልያስን የሚያነሳው ያነሳና ጸለየ፣ ዝናብ እንዳይዘንብ አደረገ፣ ደግሞ እንዲዘንብ አደረገ። ግን ኤልያስ እንደኛው ሰው ነበረ። ግን የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። እኛው ማድረግ አንችልም እኮ ነው እዛ ጋር እያለ ያለው። እንደኛው ሰው ነበረ። እናንተ ተመልካቾች እንደኛው ሰው ነበረ፣ ግን ይህን አደረገ። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ስለዚህ የእመቤታችን ምልጃ ፓወርፉል ነው እንላለን እንጂ አንዳችን ለአንዳችን እንደምንጸልየው ያለ አይነት ጸሎት እንደሆነ ልብ ልንለው ይገባል። እንደዛ ነው።